አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ ሲሃም ዩቲዩብ ተከታታዮች እንዴት ናችሁ? እንደምን አላችሁ? እንግዲህ ዛሬ ይዘንላችሁ የመጣ ነው ይሄው እኔ ጓደኛዋ ሄጄ በስንት አመታችን እንደተገናኘን እስቲ ገምቱ። እስቲ ኮሜንት ላይ ጻፉልኝ። ከተገናኘን ቢያንስ በጣም ብዙ አመት ሆኖናል። እኔ ይሄው የ10 አመት ልጅ አድርሼ ኧረ እንደውም ይበልጠዋል። እሷም የሁለት ልጅ እናት ሆና ያለ ሰው መቼም ያልሞተ ሰው ይገናኛል። ይኸው ተገናኘን እና በጣም ደስ ብሎናል። የደስታችን ተካፋይ ለመሆን ላይክ፣ ሼር፣ ሰብስክራይብ ስታደርጉ ደስተኛ እንደሆናችሁ እናምናለን ማለት ነው። እና ስለዚህ ውዶቼ እስቲ ጓደኛዬን አበረታቱልኝ በሰብስክራይብ እና ይቺን ቪዲዮ ቶሎ ብላችሁ ማስታወቂያ እንዲገባባት እያደረጋችሁ ዛሬ ቡና ጠጣን። ምን ሰው ባለው ነው እንግዲህ ይሄው ፈካ ብለናል። ረከቦት የት ነው እንዳትዋደራ ረከቦት የላትም ታላችሁ ደግሞ ያው እንግዲህ ሰፖርት አድርጉን፣ ሰርፕራይዝ አድርጉን። እኛ መቼም ባለን መተናል እንግዲህ ጋይሶች እየሽን ሰዎች እና እንዴ ይሄንን ይመስላል። እና እንዴት አላችሁልን? ላይቭ ላይ እንድትገባ ቶሎ ሰብስክራይብ አድርጓትና ያው ጓደኛዬ ላይቭ እንድትገባ ከዛ ደግሞ እንድታበረታቱን በማለት ጠይቃለሁ። ከልብ አመሰግናለሁ። እሺ አውሪ ሙሲሃም አውሪ። እሺ ውዶችዬ በጣም ደስ ብሎኛል ዛሬ ከምንም በላይ ምክንያቱም ከስንት አመት በኋላ ነው ጓደኛዬን ያገኘኋት። ዛሬ 13 ወር 15 አመት አካባቢ እንደዛ ይሆነናል። በምንማርበት ሰዓት ነው። ከዚያ ወዲህ ያው ስደት አለያይቶናል። ዛሬ ግን ከምንም በላይ ደስ ብሎኛል ውዶችዬ። በዚሁ አጋጣሚ ትን ቪዲዮ ልንሰራላችሁ ፈልገን ነው እና እንግዲህ ስራም ጠፍቷል። ስራም ፈልጉ በዚያውም ውዶቼ መካ፣ ጅዳ፣ ጧይፍ ስራ ፈልጉ። ባላችሁ በዚሁ ባገኛችሁት አጋጣሚ ኢንሻአላህ እስከ 5 ድረስ እንሄዳለን። ጠባህም አይዲ ጠባህም ታዲያ እንሰራለን። ባገኛነው ነገር እንግዲህ አበረታቱን። እናንተ ፌመሶችን ብቻ ነው የምትከታተሉት። ቁጭ ብላችሁ ኮሜንት የምትጽፉት ከፌመሶች ስር ነው። ስለዚህ እኛንም አበረታቱን። እንዴ እኛ የመዳን ቅመሞች ማን አለን? እንተዛዘን እኛ እኔ ወዶች ተናቆናላ ለመሳቅ ነው የወጣችሁ ልጅቷ። አይ ትንታት እና ቀርሻን ማለት ነው። እዚህ እየሳቅኩ ነው፣ ግን እውነት እኔ ተምሬ ነው ሰዎች እየምስቀው እየቀለድኩ እንዳይመስላችሁ። ተምሬ ነው ያኔ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። መቼም ምንም አይከፈልበትም፣ እናንተን አይጎዳችሁም። እኛን ስትደምሩን ሰብስክራይብ ስታረጉን ከእናንተ የሚቀንስ ነገር ሳይኖር ለእኛ ግን የሚጨምርልን ነገር አለ ማለት ነው። እናመሰግናላችኋለን። መቼም ኢትዮጵያውያን ደጋጎች ናችሁ። ያው ማሻአላህ ላይ ጨምርላችሁ እና ውዶቼ እናመሰግናለን። እኔ ብታው ዛሬ ወላሂ ደስ ብሎኝ የማወራው ሁሉ ጠፍቶብኛል ብታው ማለት ነው። እንዴ ውዶቼ ሰው ባለው ነው ወይ ነው ረከቦቱ ምናምን እንዲያትሉ ሰው ባለው ነው። ስለዚህ የላችሁም ታላችሁ ሰቦ ቆይ ታያት እንደምታምር ናት እቺን የመሰለች ሲተመልከቱ በእናታችሁ እንዴ ባለን ነው ፈካ ያልነው እኛ ባለን ጽድት ብለን ጓደኛዬን በዚህ መልኩ ተቀብያታለሁ። ወላሂ ጓደኛዬ አዲስ ናት ገና አሁን ነው እንዴ እስከዚሁም ወላሂ ቢምቅምቅ ብላ ነው። እኔ እንደውም ይሄን አልጠበኩም ነበረ ግን አልሐምዱሊላህ ይሄው ፏ ብላ ነው የጠበቀች። ብታዩ ሰው ያለው የተሳሳትኩት አንቺ ያን ያቀረብሽው ምግብ እንደው ሳልቀርጸው ወላሂ ላዚም ወላሂ መቀረጽ ነበረብኝ። እሱን እንግዲህ ኢንሻአላህ በቀጣይ እናቀርብላችኋለን ውዶቼ። እርፍ ባክሪ ዘካሁና እና ተመልካቾቼ ያው እንዳያችሁት እንግዲህ ዛሬ ፈካ ዘና ብለናል። ስለተከታተላችሁን ከልብ እናመሰግናለን። ሙሲሃምንም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያበረታታችሁን እስቲ እንደው በዚች 15 ቀን ስንት ሰብስክራይብ ታደርጉናላችሁ ታዲያ? እና አበረታቷት ማለት ነው። ያው አዲስ ናት፣ አበረታቷት ላይቭ እንድትገባ እላችኋለሁኝ። ከልብ እናመሰግናለን። በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። ሰላም ለሀገራችን፣ ሰላም ለራሳችን። እናመሰግናለን። በመቀጠል እንግዲህ አበረታቱን እና ውዶቼ ስራውንም እየፈለጋችሁ ደግሞ ስራውንም ፈልጉልን። ያው እንደነገርናችሁ እንዳትረሱ ስራውንም ፈላልጉ።
ለአዲስም ለገሊምም ፈልጉ። በተገኘው እንግዲህ ፈልጉልን። እሺ እናመሰግናለን።